ቁርሱ ላይ እየተነጋገሩና ላይላና ጓደኛዋ እኛ ግን እኔ ሳስበው የፈጠነ መሰለኝ አራስ ቶሎ ብሎ ለምን ከሆስፒታል ወጣ አለቻት። በቃ ተሽሎት ወጣ ራሱን መጠበቅ ይችላል አለች ለኢላ ደስታውን መቆጣጠር እያቃታት። ምክንያቱም አራስን በሰፊው ማግኘት ፈልጋለች። ሆስፒታል በቤተሰቦቿ ቁጥጥር ስለሆነች እንደፈለገች አትሄድም። አራስን በጣም አፍቅረዋለች ከሁኔታዋ እንደሚረዳው። ምክንያቱም የጸጉር ጌጡን ፈልጋ ገድ ለሰራተኛዋ ነግራት አስፈልጋ የጸጉር ጌጡን ተጠቅማለች። ጸጉሯንም ለቃለች። ፊቷ ሁሉ በደስታ ተሞልቷል። ጓደኛዋ ደግሞ የተረዳቻት ይመስላል። ከዛ እናታቸውን ተሰናብተው ሊወጡ ሲሉ ሰራተኛዋን ጠርታት ወይዘሮ ሼብና ባክሽ ቡና ስሪልኝ ለኔም አለቻት። እሺ ወይዘሮ ሼብናም ግን ይኸውልሽ ይሄንን መኪና ውስጥ አግኝቼዋለሁ፣ አቶ አካም መኪና ውስጥ ይሄ ያንቺ የአንገት የእጅሽ እንትን ነው ብራስሌት ነው ብላ ሰጠቻት። ግን ይህ የእጅ ብራስሌት የሷ አልነበረም ያዘችው። ደነገጠች። ምንም ማለት አልቻለችም። ብቻ ዝም ብላ ወሰደችውና ተቀበለቻትና እሺ ብላት ከዛ ስልኳን አነሳችና ወደ ኡማይ ደወለች። ወደ ወይዘሮ ኡማይ አለች። አቤት ወይዘሮ ሼምና ፈልግሻለሁ ነይ እዚህ። እሺ ወይዘሮ ሼምና እመጣለሁ። ኡማይ ማውራት ጀመረች። ለባለቤቷ እባክህ ካርድህን እንድትሰጠኝ እፈልጋለሁ። ወይዘሮ ሼምናም ጠርታኛለች። ያው ታውቃለህ ትላንት የተፈጠረውን ነገር እነሱ ግቢ ውስጥ ችግር ነበረ። ስለዚህ ማንም ሰው ስለሌላት እኔን ጠርታኛለች። እኔ ደግሞ ሄጄ ከሷ ጋር መሆን አለብኝ እና ባዶ እጄን መሄድ አልፈልግም ገባ አለችው። ይህን እያወራች ነበር። ሀካን ወደ ቢሮ ደርሷል። ቢሮ በር ላይ ሲደርስ ሰራትን አገኘው። ሰራት የስራ ጓደኛው የስራ ባልደረባው ነው። ሰራትና ሀካን ትንሽ ከተወያዩ በኋላ ዛሬ የገንዘቡን ልውውጥ እንዴት ነው የምናደርገው አለ። እኔ ነው እንደምትጠይቀኝ ሰራት? ይህ እኮ ያንተ ስራ ነው አለና ሊገባ ካለ በኋላ ተመለሰና ወደ ኋላ ወደ ሰራት መጣ። እኔና አንተ የምንሰራውን ስራ እናውቃለን። ሆቴል ለእይታ እንጂ ውስጡ ምን እንደምናደርግ አንተም ታውቃለህ እኔም እናውቃለን። ስለዚህ ይሄ ላንተ አይነገርህም፣ ግልጽ አይደለም። ይልቅ አንተ እኔ እንድነግርህ ከምፈልግ በላይ ተስተካክለህ ስራህን በአግባቡ እንድትሰራ ነው የምፈልገው። ገብቶሃል አይደለ? እውነቱ ሲታወቅ እኔም ሆንኩ አንተ ምን እንደሚገጥመን ታውቃለህ። ስለዚህ ተጠንቅቀ ስራህን ስራ፣ ከዚህ ውጭ የለም ብሎት በቁጣ ጥሎት ወደ ውስጥ ገባ። ቢሮ ሲደርስ ቢሮ ውስጥ እንግዳ ተቀምጦ ነበር። አራስ ሀካን እቤቴ፣ ስራ ቦታዬ፣ ደግሞ በየቦታው ምን ሆነህ ነው ደግሞ አሁን ለምን ቢሮ የመጣህ? አይ እኔ አይደለሁም እናንተ ናችሁ። እናንተ እኔ ልተውኝ አልፈለጋችሁም። ስለዚህ አንተ እኔ እዛ የወጣቶቹ ማሳደጊያ ውስጥ መጥተህ ስለ እኔ ስታጣራ ነበር አይደለም እንዴ አለው። አዎ አጣራው። ምንድን ነው የምትፈልገው? ለልጄ ደህንነት ስል አንዳንድ ጥያቄዎችን መጥቼ ጠይቄያለሁ። ምን የሚያስገርም ነገር አለ? አይ በትክክል ማወቅ እፈልጋለሁ። ማወቅ እንድፈልግ ንገረኝ። አንተ ለምንድን ነው ሁሉንም ነገር እንትን የምትከታተለኝ? አይ ማታ እስቲ አራስ ወደኛ ቤና እራት ጋብዝሃለሁ አለው። አይ አልፈልግም፣ አሁን ንገረኝ ነው ያልኩህ። ሰራት ድንገት ገባባቸው። ይቅርታ ሰው እንዳለ አላወቅኩም ነበር። አይ በቃ አራስ ሊሄድ ነው ብሎ አቶ ሀካን በቁጣ በቃ ነግሬሃለሁ አራስ እሺ፣ ማታ እንዳትቀር እራት አስብበታለሁ እንዳትቀር ብያለሁ አለው። አራስ ወጥቶ ሄደ። አራስ ከቢሮ እንደወጣ ለዴኒዝ ተደዋውለው ከዴኒዝ ጋር እያወሩ ነው። እንዴት ሆንክ? ከሆስፒታል ወጥቻለሁ። እንዴ ምን ነካ? ለምን በጊዜ ወጣሁ በቃ። ስለዚህ አሁን እዛው ትምህርት ቤት እንገናኝ። እሺ ትምህርት ቤት እንገናኛለን በቃ ያለች ልጅ ወንድሟን በእጇ ይዛ ወደ ትምህርት ቤት ልታደርሰው ነበር። ወንድሟ ጥያቄ ጠየቃት። ዴኒዝ እህቴ አላት። እህቴ አራስን ትወጃለሻል? አዲሱን ልጅ አላት። ምን ማለት ነው ይሄ ደግሞ? አይ እንደ ሁኔታሽን ሳየው እሱን ስታወሪ በደስታ ትሞያለሽ። ፊትሽ ሁሉ ፈገግታ ይሞላዋል። ትንሽ ልጅ ነው አይገርምም? ትንሽ ልጅ ነው ግን ያወቀባት ይመስላል። ዴኒዝ ደግሞ እንደገና እሷም
አራስን አፍቅረዋለች። እንግዲህ ለኢላና ዴኒዝ አራስን አፍቅረውታል ማለት ነው ሁለቱም። ስለዚህ እና ሲላት ጊዜ እንዲህ ማለት አይጠበቅብህም ትንሹ ወንድሜ፣ እኔ ጓደኛዬ ነው፣ በቃ እሱ ጥሩ ልጅ ነው፣ ስለዚህም ደግሞ በቃ ደስ ይለኛል አለች። አራስ ስልኩን እንደዘጋ ድንገት 4 ልጆች መጡና ሳያስበው ራሱ ላይ የሆነ ነገር ሸፈኑበትና ጥቁር መኪና ውስጥ ከተቱት። አረ ባካችሁ ተው፣ ምን እያደረጋችሁ ነው? መኪና ውስጥ ከተቱት። መኪናው ጥሎ ይዞት ተንቀሳቀሰ። ዴኒስ አሁን አራስ ሳያስበው አሁን አምጥተው በሆነ ቦታ ላይ አይኑን ገለጡት። በትምህርት ቤቱ ባለ ባስኬትቦል ቦታ ላይ ነበረ። ሰርፕራይዝ አሉት። ሁሉም ተሰብስቦ ቤቱን ፊኛ ሞልቶታል። አቶ ቲዮማን እንደለመደው እየበጠበጠ ነው። አንተ ነህ ይሄንን ያደረገው አለ። አራስ አሁን እንደሌላ ጊዜ አልተናደደም። የሚገርም ነው። የሆነ ስሜት ተሰምቶታል። ያንን እጁ ላይ የቁራዋን ምልክት ካየ በኋላ አራስ አሁን መቆጣትም አልፈለገም። እንደገና ደግሞ ማታም ያየው ነገር አለ። ሳጥን ውስጥ አባቱ ደብቆት ስለነበረ ያም ስሜት አልለቀቀውም። በጣም አራስ ውስጡ የተነካ ነው የሚመስለውና አሁን እንኳን እንደዚህ አፍኖት አምጥቶ እዛ ተማሪዎቹ ፊት ላይ ፊቱን ሲገልጠው ቲዮማን ምንም አላለውም። ቲዮማን ጸጥ ነው ያለው። ብቻ ምንድነው ያለው? አንተ ነህ ይሄንን ያደረከው አለው። ቲዮማን ረብሻውን ቀጠለ። እንኳን ደህና መጣህ፣ አልወደድክም እንዴ? በጣም ጥሩ ዝግጅት ነው ያደርግልህ። ስለዚህ ዝግጅታችንን መናቅ የለብህም። እኔ እንደ ተማሪ አለቃነቴ ይኸው የተዘጋጀ ነገር ነው ብሎ ና ልሳምህ ብሎ ወደ ራሱ ተጠጋና እየሳመው እያለ በጆሮ ገና ብዙ ሰርፕራይዝ ማረግህ ነገር አለ። ቲዮማን እዚህ ጋር እኔ ከሁኔታው ስረዳው በጣም ትልቅ የሳይኮሎጂ ችግር ደርሶበታል። ምክንያቱም ማታ ላይ አራስ ነው ከቁም ሳጥን ውስጥ ያወጣውና አራስ ባየው ነገር ቲዮማን ተናዷል። ስለዚህ ቲዮማንን አራስን የበለጠ መበቀል ፈልጓል። ምክንያቱም ያየው ሚስጥር አለ። ባለፈው ጊዜ ደግሞ አቶ ሀካን ሽንት ቤት ውስጥ ሲጨምረውም አራስ አይቷል እና ይሄ ነገር ቲዮማንን ሰላም ሊሰጠው አልቻለም። የበለጠ ቲዮማን አራስን እንዲጠላው ነው ያደረገው እና ሌላ ተንኮል አስቦ ነው ይሄንንም ፓርቲ ያዘጋጀው። ፊኛ ሞልቶ ጓደኞቹን ሰብስቦ በአንድ ላይ እዛው ሆኖ በቃ እና የሚያወራውንም በቃ ይስቃል፣ ይጫወታል፣ ግን ውስጡ ደህና አይመስልም። ማለት ያው የተበደለው ነገር አባቱ እርሱን የሚቀጣበትን ሲስተም ይሄ አራስ የተባለ እንግዳ ሰው ከኢስታንቡል የመጣ ስላየ ውስጡ ተረብሿል። አራስ ደግሞ ያችን ቁራ እጁ ላይ ስላየ ትንሽ ውስጡ ረገብ ብሏል። በሚያደርገው ነገር ምንም ነገር አይቆጣምም፣ ምንም አይልም። ዝም ብሎ ብቻ አየውና ሊሄድ ሲል ኖ አትሄድ፣ ና ተሰብሰብ እንጂ ብሎ ሲል ጓደኞቹ እየገቡ ነው። እነ ፓሪሽም እነ ዴንዝም መጡ። እነ ሌላ ከነ ጓደኞቿ መጣች። እንደገና ደግሞ ያ ኩታይም መጣ። ስለዚህ አሁን ቲዮማን ወደ መድረኩ መጣና አሁን አንድ ነገር እላችኋለሁ ሙሉ እንዲሆን አራስ እኔ እንደ ጓደኝነቴና እንደ ተማሪ አለቃነቴ ዛሬ እንኳን ደህና መጣህ እንኳን ተሻለህ እያለው ነው። ስለዚህ አሁን ደግሞ በተጨማሪ ሁሉም ነገር እንድትተውት በሚል ኩታይና አንተ መታረቅ አለባችሁ፣ ይቅር መባባል አለባችሁ፣ ተቃቅፋችሁ ተሳሳሙና ይቅርታ እንድታደርጉ እላችኋለሁ አላቸው። ለኢላ በጣም ሁኔታው አላማራትም። ምንድነው ይሄ? ምንድነው እንደዚህ የተደረገው አለች። የቲዮማን ፍቅረኛ ደግሞ አይ ቲዮማን ነው ያዘጋጀው፣ ቲዮማን ለአራስ ነው ያዘጋጀው ስትል የሌላ ጓደኛ ቲዮ ይሄንን አዘጋጀ ለአራስ? ተንኮል አለበት፣ የሆነ ነገር ያሰበው ነገር አለ እንጂማ እንደዚህ አይደለም ስትል የቲዮማን ፍቅረኛ ምን ሊያስብ ይችላል? ተዉ፣ ሁሌ ክፋት አታስቡ፣ ለሱ መልካም አቀባበል እያደረገለት ነው አለች። ሌላ ጥላቸው ልቴ ስትል ወዴት እየሄድሽ ነው ሌላ አሏት። አይ ይሄ ነገር እኔ ምንም አልጣመኝም፣ ምንም ደስ አላለኝም፣ ስለዚህ ጥዬው ልሄድ ነው። እንዴ ምን ሆነሽ ነው? ወንድምሽን ይሄን ሁሉ ልፋት አድርጎ ጥለሽ ልትሄጂ ነው እንዴ ስትላት
አይ ግን እስቲ ተመልከቺ፣ አራስ ደስ አላለውም፣ በጣም ከፍቶታል አለች። እነ ወይዘሮ ሸብናም ቤት ኡማይ እየመጣች ነው። ሸብናም ቁጭ ብላ እየጠበቀቻት ነው፣ ኮምፒውተሯ ላፕቶፓን አጠገቧ አድርጋ። ወይዘሮ ኡማይ ጥሩ ነገር ነው በሚል ኬክ ይዛ መታለች። ወይዘሮ ሸብናም መጣሁልሽ ስለ ጠራሽኝ፣ ይኸው ደግሞ እግረ መንገዴን ስመጣ አንቺ ከምትወጂው ኬክ ቤት ኬክ ይዤ መጥቻለሁ። እናም አብረን ቡና እየጠጣን እናወራለን በሚል ኬክ ይዤልሽ መጥቻለሁ አለቻት። አይ የምን ቡና አትቀመጪ፣ ሰውን ምንድን ነው የሳሎን ሴት ቀጥራለች እና ትመጣለች። የሳሎኗ ሴት ስለምትመጣ መሄድ አለብሽ። ከዛ በፊት ግን አንድ ነገር ላሳይሽ አለቻት። ግድግዳው ላይ የተጻፈውን ጽሑፍ አሳይቻት። ወይዘሮ ሸብናም ይህንን ማን ነው እንደዚህ ሊያደርግ የቻለው? እንጃ፣ እኔም እኮ እየገረመኝ ነው። አንድ ወጣት ነች ይህንን ያደረገችው። ማንም ትሁን ማን መቀጣት አለባት። ቤተሰቦቿስ ምን ይሆናሉ አለች። ቤተሰቦቿም የእሷ ብጤ መሆን አለባቸው። እንዴት እንዲህ አይነት ነገር ወንጀል ትሰራለች? ማንም ቢሆን ማን መቀጣት አለበት። ይማ አይሆንም አለች። እሺ እንግዲያውስ አለችና ወይዘሮ ሸብና ኮምፒውተሩን እየነካካች እንግዲህ በየአቅጣጫው የነበረውን ሲሲ ካሜራ ሰብስቤ አይቼዋለሁ። ስለዚህ እስቲ ታቂው ይሆን ብላ ወደ እሷ አዞረችላት። ወይዘሮ ኡማይ ጎንበስ ብላ ማየት ጀመረች። ካሜራው ላይ የምትታየው የእሷ ልጅ ዴኒዝ ነበረች። ዴኒዝ ነች እንግዲህ ምስኪን። አይ ፍቅር ካቲላ ገዳዮች ብላ እንግዲህ ግርግዳቸው ላይ የጻፈችው ወይዘሮ ዴኒዝ ነች። አራስ ሳይሆን ማለት ነው፣ ወይዘሪት ዴኒዝ ነች ማለት ነው። ኡማይ አፏን ከፍታ ጸጥ ብላ ማየት ጀመረች። በጣም ያሳዝናል። ውርደት፣ እናትና ልጅ ውርደት ውስጥ ገብተዋል እንግዲህ። ስለዚህ ቤተሰቦቿ ሲያውቁ ምን እንደሚሉ አስቢው። እኔ አሁን አልወስንም፣ ግን ለምን እንዳደረገችው በደንብ ሳቅ፣ ያኔ ወስናለሁ ቅጣቱን። ገባሽ አለች። በዚህ መሀል ሰራተኛዋ መታ ወይዘሮ ሸብናም የሳሎን ሰዎች መጥተዋል አለቻት። እሺ ኡማይን እስከ በሩ አድርሻት፣ ኬኩንም ስጫት፣ ያሳዝናል እንዳይበላሽባት ብላ በእጇ አስታቀፈቻት። ኡማይ እየሮጠች ከግቢ ወጣች። ትምህርት ቤት ውስጥ እነ ዴኒዝ እያወሩ ነው። ለፖሊስ መናገር አለብን። እንዴት ነው ይህ ማለት? ልጅን ማፈን ማለት ምን ማለት ነው? እያሉ ዴኒዝ እና ባሬሽ አራስ ጋር ያወራሉ። አራስ ግን ረስታችሁታል ማለት ነው ከፖሊስ ጋር ያሳለፍነውን ነገር። ስለዚህ ሌላ ደግሞ ነገር ልትፈጥሩልኝ ትፈልጋላችሁ እንዴ? አለ አራስ። በመሀል አራስ ኩታይን አየውና እናንተ ውጡ እኔ መጣው ብሎ ወደ ኩታይ መጣ። አሁን እኔ ብከስ ኖሮ ምን ታደርጋለህ? አንተስ ብትሞት ኖሮ ምን ታደርጋለህ? ተባባሉ። ሁለቱም ተፋጠጡ። ካሁን ወዲያ አስተዋይ ሁን፣ ገባህ አንተ? ስለዚህ ካሁን በኋላ ቲዮማንን መተናኮልህን አቁም። ምን ያደርገኛል? ይገለኛል? አዎ አይታወቅም። ልጁ ቲዮማን ነው፣ ሊገልህ ይችላል። እና በእኔና በቲዮማን መሀል ደግሞ ጣልቃ አትግባ ሲለው ምንድን ነው የምታወራው? አንተ ቲዮማን ያንተ ጓደኛ እኮ አይደለም፣ ማወቅ አለብህ። ለጓደኛ እንዲህ አይነት ሪስክ አትውሰድ። ጓደኛ አይደለም እሱ፣ ያንተ ባለቤት አዛዥህ ነው። ገባህ እንዴ አለው። ምን ማለት ነው ይሄ ደግሞ? እኔና እሱን ለማጣላት እየሞከርክ ነው አለው። ለማንም ብለህ ራስህን አታቃጥል። ገባህ አይደል? እውነቱን መቀበል አትፈልግም እንጂ እውነቱ ያ ነው። አንተና ቲዮማን በጣም ልዩነት አላችሁ አለው አራስ። በዚህ መሀል ቲዮማን መጣና የኔ ውዶች በመታረቃችሁ በጣም ደስ ብሎኛል ሲል ኩታይ ጥሏቸው ሄደ። አራስም ሊሄድ ሲል ምንድን ነው የምትለው? ካሁን ወዲያ በጣም ተረጋግተሃል ወይስ ተንኮል አስበሃል? ምንም አላሰብኩም፣ በቃ ሊሄድ አለ አራስ። አይ ካሁን ወዲያ የምትናገረውና የምታስበውን ሁሉ ነግሬሃለሁ፣ መጠንቀቅ አለብህ። ገባህ? እያንዳንዷን ነገር እርምጃህን ሁሉ ነው የምቆጣጠረው፣ ሰማህ አለው። ወይ ጉድ! እንግዲህ ዛሬ በዚህ ሁኔታ ተጠናቋል። የአራስ ክፍል 11 ይቀጥላል። ቲዮማን የበለጠ ነው ችግር እየፈጠረበት ያለው ብያችኋለሁ። እንዳየሁት እና ምን እንደሚፈጠር እናያለን። እንግዲህ መልካም ጊዜ